ቆይ ተረጋጊ። ምን ታርጊ መጣሽ? ማለት የክስ ወረቀት ሰጥሽኛል አይደል? እኔ ፕሮግራም ምን ታርጊልሽ? ማን ጠራሽ? ምንድን ነው ያልገባሽ? አልገባሽም? ንገሪኝ። በጣም ያለብኝ አይመስለኝም። የባሌ ፕሮግራም ነው። ከሰሽኛል አይደለ? ሶ ስታሰር ስር ነው መጥሽ ጠይቂኛለሽ። አሁን ይሄ ፕሮግራም አልገባኝም። የዚህ ቤት እንደ ኤርሚ ስማት በሉ እናንተ ነው ማታስወጣት። አጥሩ በቃ ሰው ጥሩ ነው አስወጣት። በጣም ደስ ብሎኛል። ምነው ደስታዬን ብናገርበት? ዳራቱጪ በቃሽ። አራከይ ዳቱ ቀዳሚ ትላንትና ቤት ስንመጣ ሻርግሽ አባርሽና አላ ሶ ፕሮግራም ያደረጋችሁ ቤቲ ዝም በይ ቁሚ። ደስታችን ዳኒ ይሄንን ደስታ ዳኒ ምን ቸገረ? በዚህ ነው አራና ቸገረ ነው። ወደ ዝም ብለው ወደ ደስታችን እንመርሰን። ዳኒ ተመጣጣበል ዳኒ ፍት ማለት ግድ ነው። እግዚአብሔር ሰላም ሰላም፣ እንዴት ናችሁ የዳኒ ሮያል ፋሚሊዎች? እንኳን ማርቲን መስቅሽ እንግዲህ እኛ ነው ወይስ ኖ ሰላም ሰላም የዳኒ ሮያል ፋሚሊዎች። ከዛ ዝም ስትሉ እንዴት ናችሁ? አሁን ባዜ በቃ ሰላም ናችሁ ወይ? እንደምን ሰንብታችኋል? እንደምን ስቆያችሁ? እንዴት ናችሁ? ጤና ይስጥልን አላችሁ ወይ? አለን። እንግዲህ ያው ዛሬ በጣም የምንወደው ወንድማችን ጓደኛችን ዳኒ ሮያል በጣም ደስ የሚል ነገር እንግዲህ አይደል? በጣም እንግዲህ ታያ አይደል? ስለዚህ ያው 200,000 ሰብስክራይብ ገብቷል በዩቲዩብ እና እሱን ሰርፕራይዝ ልናደርግ ነው። እንደዚህ የምንወደው ጓደኞች በሙሉ ፏ ብለን የተሰበሰብነው የማን ፎቶ ማለት የማን ፎቶ ነው? የዳኒ ነው። ሳቅ ሁሌ እኮ በቃ አሁን በጣም ነው ቀልድ የሚያምረው። አሁን ይሄን ቀልድ በሰዓት አይቲ 200,000 አክብሮ በጣም አሪፍ ፎቶ ምናምን በ80ዎቹ የነበረ ፎቶ ነው። ይሄ በዚህ መገመት እንችላለን። የእውነት በጣም አሁን ይሄ ሁሉ የምታረጉት ለምን እንደሆነ ታውቃላችሁ? 200,000 አልገባችሁም? እዚህ ጋር ያላችሁ ሳያችሁ አልገባችሁ። አሁን ይሄ ፎቶ የተደረገበት ምክንያት አለው። የራሱ ሲጀምር የነበረው ነው 200,000 ላይ እንደዛ ነው። 200,000 ላይ እንቀይረዋለን ፎቶ ነው። አሁን ይሄ ፎቶ ምን ይወጣለታል? ሰብስክራይበር ነው እድሜውን በጣም ነው እንዴ? ይሄ ፎቶ የተደረገበት ምክንያት ራሱ ምናምን ብለሽ እድሜውን ከዛ በኋላ ልታገናኙት በጣም ነው እንዴ የምትቀኑበት? በጣም አንተ ትቀናበታለህ፣ አንተም ትቀናበታለህ፣ አንቺ ደግሞ በጣም ትቀኝበታለሽ። አንተ በጣም መልካም ሰው ነህ። ማርቲ ችግር አለ? እስቲ ነይ እኔ እሷን ነው የማመስግን። እኔ ማርቲ ሲጀምር ገና ፕሮፋይል ይሆናል። ነይ በእናትሽ በቃ ሰው እንዲህ በቃ ከኛ እኛ እኮ የደገፈችን እውነቷና ፕሮፋይሉ ቢሆንስ እያስመራራሻት ኤኒዌይስ ቀልድ ነው። ሁላችሁም የተሰማችሁን ነገር አባዬ እያለች ቀልድ ነው። ኤኒዌይስ ወንድማችን በጣም የምንወደው የምናከብረው ወንድማችን የልባችሁን እያስገባላችሁ የምንወደው ወንድማችን ይቅርታ በሉት። ጓደኛችን አይደል? እንደዚሁ ፈራ ተባስትሩ ደስ ትላላችሁ እና ይሄን የመሰለ ፕሮግራም አዘጋጅተንለታል። እንግዲህ እንደተዘጋጀለት አያውቅም። መቶ እንግዲህ የሚያሳየው ሪያክሽን ነው የምናየው። ስለዚህ እናንተም ኮሜንት ሴክሽን ላይ እንግዲህ 200,000 መግባቱን በአስቀድማችሁ ሰርፕራይዝ አድርጉት። ኦኬ ለቀቀድሞቹ እዚህ ጋር ዞሮ እንኳን ደስ አለ ማለት ትችላላችሁ። እኛ በጣም ደስ ብሎናል። በዚህ አጋጣሚ ያው ዳኒ ሲመጣ መናገር የምፈልጋቸው ነገሮች አሉ፣ ግን እስከዛ እኛ ትክክለኛ ስሜታችን ለዳኒ እንግለጽለት። ያው በሰሞን ከተገናኘን ቆይተዋል ከዳኒ ጋር ግን ባለፈው መጣ ምናምን እያላችሁ ነበር። ቁመት ነው መሰለኝ አላየው ምን ግራ ነው የሚገባኝና ያው ዳኒ ወንድሜ በጣም የእውነት እጅጉኑ ታታሪና ጠንካራ
ስሜት ይቋረጥ። አታቋርጡኝ፣ እኔ እያወራሁ አታቋርጡኝ። እና ዳኒ ወንድሜ ያው ታታሪና ጠንካራ የሆነ ሰውዬ ነው ማለት በጣም የእውነት ከምላችሁ በላይ እና ሀቢቢ በጣም ነው የምወድህ። 200 ሺህ ስለገባህ በጣም ደስ ብሎናል። አዎ በቃ ትንሽ ላስላስ ገባ ባደረግልህ ደስ ይለኝ ነበረ። ምንም ማድረግ አይቻልም። እንግዲህ ባሴ ሊቀጥል ሀቢቢ። እሺ እንኳን ደስ ያለህ ዳኒ ወንድማችን። 200 ሺህ እንግዲህ ሲያንስብህ ነው። ወደፊት ደግሞ ገፋ አድርገህ 1 ሚሊዮን እንድትገባ ዱአ እናደርግልሃለን። ይሳካል አይደል? እና እንኳን ደስ ያለህ። ይሄን ነው ማለት የምችለው እና እኔም አላየሁም። አንተ በነገራችን ላይ የዛሬ እንትን የሄደ ጊዜ ጫማ ትልቁን ጫማ ምናምን እንግዛለት የተባባልን ነበር። እሺ ዳኒ በጣም ደስ ብሎኛል በእውነት ያው ይሄ ጥሩ ስኬት ነው ብዬ ተስፋ አደርጋለሁ። ከዚህ በላይ እግዚአብሔር ጨማምሮ የድካምህን አይቶ ትልቅ ደረጃ ያድርሰህ። እንኳን ደስ አለ። እኔም የተለየ ሀሳብ የለኝም። ዳኒ በጣም ነው የምወድህ። ጄሪ ገንፎ የዳኒ 200 ሺህ እንትን እየተከበረ ነው እና ደግሞ ጄሪ ገንፎ ነው የመዘገቡት። ነገር መስልሽ እደውልልሻለሁ። እሺ ተወጣጣስ እኔ ላውራ ሰላም ነው ይሳቅዛ ሰላም አንተ ጋር እናወራለን በኋላ። ዳኒሻ በጣም ነው ደስ ያለኝ። እኔ በጣም ነው የምወድህ፣ ማርያምን በጣም የምወድህ ታናሽ ወንድሜ ነህ። በጣም ነው የምወድህ። አሁን ይሄ 200 አይደለም እኛ የምንጠብቀው 1 ሚሊዮን። ይሄ ራሱ 2 ሚሊዮን እኮ ሊገባ ይችላል አይደለ? ስለዚህ እንደዛ ነው የምንጠብቅህ ዳኒሻ። ይሄ ሁሉ ውጤት በስራ ያመጣኸው ነው፣ የለፋህበት ነው። እግዚአብሔር ደግሞ የተሻለ ነገር ሁሌም በመንገድህ የተሻለ ነገር ይግጠምህ። እኔ በቃ ቃላት የለኝምና የምትወዳት ኪዳነ ምሕረት ሁሌም ትቅደምልህ። በጣም ነው ምንወድህ የምወድህ ወንድሜ። ዳኒ ወንድሜ እንግዲህ እንኳን ለዚህ አበቃ። ለ200 ሺህ ህዝብ ማለት ከኋላ እየተከተለ ነው። ሶሻል ሚዲያ ላይ የሚጠላህም የሚወድህንም ሰው አለ እና ጠላቶችህን ወዳጅ እያረክ ትቀጥላለህ። አዲስ ጠላት ታፈራለህ። እንደዛ እያረክ እንግዲህ ፎሎወሮችን ትጨምራለህ ማለት ነው። ያው እንግዲህ 300 ሺህ ላይ ደግሞ ድጋሚ እንገናኛለን። እንኳን ደስ አለ። እንኳን ደስ አለ። የተለመደ ጎበዝ አንቺ ውስጥ አዋቂ ነሽ። የተለመደ ስሜት ስለሆነ ማወቅሽ ደስ ብሎኛል። ቴንክ ዩ ማርትዬ። ቀጥለው ወንድሜ እንኳን ደስ አለ ዳኒ። ከዚህም በላይ ይገባል። ይመችክ። ይሄ እንግዲህ ጅማሬው ነው። ገና ብዙ እንጠብቃለን ካንተ። 200 ሺህ 300 ሺህ 400 ሺህ እያለ ይቀጥላል። እንኳን ደስ ያለ። ደስ ብሎኛል ወንድሜ። እና እንግዲህ ያው ሁላችንም እንትናችንን ገልጸናል ማለት በደስታችን ምናምንና ዳኒ ምንም የሚያውቀው ነገር የለም። ዳኒ ዛሬ እንግዲህ ኤርሚ ነግረዋላ ሽምግልና ምናምን ብለው ነው በሽምግልና ሰበብ ነው ወደዚህ ያመጣ ነው። የሆነ ከመሃላቸው አንድ ጓደኛቸው ሽምግልና ሊልክ በዛ በሚል ሰበብ ነው እንትን ያለው። ዛሬ በጣም ዳኒ ሰርፕራይዝ አለው። እንደዚህ ፏ ያረጉልን ሰዎች ምናምን የምንገልጽበት ገና ይሆን ለእናንተ መናገር ያለብን ነገር ዳኒ ሲመጣ መናገር የምፈልጋቸው ነገሮች አሉ። በነገራችን ላይ ሽምግልና ምናምን ነገር ነው ብዬ ሱፍ አድርገና ነው ያልኩት። አንተ እኮ ማለት ትለያለህ አለኛ ይችላል ጀምላ በቃ እግዚአብሔር ይሄ ነው የሚፈልገው እግዚአብሔር አቀለለ ብዙ ነገር። አሁን እኮ ገና አለ ሁሉም እኮ እንዲበዙር አለ ያዙን ብዙ የምንናገረው ነገሮች አሉና ከአሁን በኋላ ሽምግልና ነው ሱፍ አድርገና ብትለኝ ይቀየራል። አሁን ደግሞ ይሄ ሽምግልናው ደግሞ ሌላ ነገር ነው። የሰው ልጅ ይሄንን ይዛ ተቀምጥ ትረሳለህ። አዎ እንዴ በደምብ። ስለዚህ አሁን እዚህ ፕሮግራም ላይ ታውቃላችሁ ጽግሻን ነግሬያታለሁ። መጥራት አለብን፣ ምክንያቱም ማወቅ አለብን። ይሄን ነገር ከሰውም ወይም ደግሞ ሚዲያ ላይ ማየት የለባትም። አይኖ ሙሉ አሪፍ አይደለም ምናምን፣ ግን ቢሆንም ብዙ አብረው አሳልፈው ስለነበረ ይሄ ነገር እሷን ብታየውና ደስታዋን ብትገልጽ ደስ ይለኛል።
እንግዲህ አሮን ነው ጽግሻን ሳውራት አወራሩ አሪፍ አልነበረም። እኔ ሳውራት ወይ ከሰው ጋር ማለት ከሰው ጋር ተጋጭታለች ወይ የሆነ ነገር በቃ ያሰብኩት ነገር ሌላ ነገር ነው ከአወራሯ ማለት ነው። እንጃ የምትመጣ ይመስለኛል እንደ እግዚአብሔር ፍቃድ ጠርቻታለሁ። ከዚህ ሁሉ ግን ዳኒ ቀድሞ ቢመጣ እና ዳኒ በጣም እግዚአብሔርን ብቻ ዳኒ እየመጣ ነው ብላ እኮ አሁን ዳኒ እየመጣ ነው ቴክስት አድርገን እስቲ በእውነት እሺ በቃ ጋይስ እንትን ሻምፓኙን አምጣ ምናምን ያኛው ይቀመጥ ነው። እሱም ብቻ እንትንስ መለኮሻ ምናምን ወይኔ ማርቲ በእግዚአብሔር አስመጪ ምናምን ዛሬ ማርቲ ቆንጆ እንትን መለኮሻ ይሳቅ አንተ እሺ ምን ሁላችንም እዚህ ጋር እንቁም። እሱ ቢያንስውና እኮ ሄደ አንተ ማርቲ እኮ አስተክ ይሄው እንጂ ማርታ እኔ ለበረደ እነዚህ ሁለቱ አሁን ይፈረዳ። ናይስ አሁን ይፈረዳ። ወይኔ ጉዴ ማርቲ ጋር አውቃችሁ እንደዚህ የምትሆኑት አሁን ለኔ ነው የምታፈዙት። አፈንጂ ከሞታል ተነደው ይሄን በእጅ ጠረጴዛ ይቀር እንዴ? አይደለም መለኮሻ እናደርገዋለን። ጠረጴዛ ሳይሆን ሌላ ጠረጴዛ ነው። እችኛውን ጠረጴዛ ብታመጧት እዚህ ጋር እሱ ነው የሚሻለው። እስቲ ሂዱ ሴቶቹ እንደ ወንድ እየሰሩ ነው፣ ወንዶቹ ግን ተንጎራደዱ። አንድ ርችት ይዛችሁ ጌታዬ ሆይ ምንድን ነው እናንተ የሰራችሁ ያላችሁት? ይሄኛው ይሻላል። እዛ ጋር ዳኒን ይከልለዋል። ይሄ አጭር ነገር አንተ ሰላም ነው ዛሬ ስለ ስርዓት ነው። እግዚአብሔር ይመስገን። ና ወደዚህ አስተካክል። ና አዎ ማርቲ ዘበረሽ ኦኬ አምጫቸው ይምጣ። ይሄ አዎ እነሱ ክርቢት ላምጣ። ግን ለከፋ አይሰጡት። እንዴት ነው ካሜራ ማለት አሪፍ ነው። ናይስ እያየ አንተ ስተታችን እያየ ነገር እንጂ አታውራም። ምን እንደምታወራ ቆንጆ ነው። እኔ ባሴ ዛሬ በቃ ባሴ ነው። እግዚአብሔርን ከርቤት ካለ ማን አመጣ? ወይኔ ና ባሴ ና ይሄን ከፍ ስናደርገው ማለት ነው እንትኑ ጨርቁ እንትን ተብሏል። ነይ ማርታ አንቺ እንትኑ ጨርቁን ቀጠል እግዚአብሔርን ኬኩን ለመድፋት ነው የሚመስለው ነገር ስራችሁ እንደ ራፏ በቃ ይሄው አሁን ይንቀሳቀሳል። በጣም ትልቅ ስራ ሰራ። በጣም አምጡታ እንዴት አለ የሚፈነዳ ቢላስ እሺ እኔ ጋር ነው ቢላ ኤርሚ ኤርሚ ያመጣው ሄዷል። ማለሽ ቤቲ አረ ቢላ ቤቲን ተዋት። ለምንድነው ቤቲን እናንተ አታመጡም እንዴ? ምን ሆናችሁ ነው? እንግዲህ ያለው ነገር ልዩ ነው። ምን የምታዩት ነገር የለም። ቢላ ምናምን ጀምረው ለአንድ ነገር ልንገርህ፣ እግዚአብሔርን ነው የምልህ የሆነ በቃ አሪፍ ነው። ማርቲ ምንድን ነው የምትሰሪው? እሺ የሆነ ነገር ኧረ እኔ ግቢ በእናትሽ ምን ከርቤትም የለም ቢላም አላመጡም። ሹካ ብቻ ነው ያመጡት። ባላችሁ በቃ እንጂ ወደዚህ ወዛ ምናምን ስማ የጥር ወፍ መሰላችሁ ምንድን ነው? እሺ እታች ኬተሪንግ ተዘጋጅቷል ምናምን በቃ እንትን የሆነ ይሄ በቃ በጣም ሙዲ እንዲሆን እኛ በጣም ማገዛ ዋናው እኮ መሰብሰባችን ምናምን ይሄ እንትኑ ራሱ ሙዲ ምናምን ማንጠፋ ኧረ ችግር የለም። ለማንኛውም ሊመጡ ይችላል። ክብሪት ይሄው ቤሪ ጋር ቴንክ ዩ ጋር ቤቲ ትለያለች። ቤቲ ሶፍት አምጡ። እኔ ግን እየሰራች ነው ያለችው። አይደለም ሴቶቹ ሲሯሯጡ ይሻላል። አሪፍ ነው። ባሴ ከርቤት አልገባኝም። ምን አስበው ምናችሁ ነው? ይሳቂ በቃ አልፈልግም። እንዴ ምናችሁ ነው? እኔ ልጅ አትሻልም አሁን ከነሱ አንተ ኢየሱስ እኔ የእውነት አንዴ ቤት ይዤ መጣሁ። አንዴ ቤት አየህ ምን ሰው የሚተማመንበት የእውነት ቴንክ ዩ አንዴ ቤት ክብሪት ይዤ እመጣለሁ። ቴንክ ዩ ስማችንን አትሉኝ። እሺ ጋይስ አሁን አንዴ ወደዚህ እኔ ምን ላድርግ? ምን የስራ ክፍል እኔ ልለኩስ ወይስ አይደለም? ወንዶቹ ታፈነዳላችሁ እና ይሄን ነገር እናበራለን። እኛ ሲዘን ይቆማል። አዎ ግን ይኸውላችሁ መጀመሪያ ዳኒ ሲመጣ ምን ስራ ሰርተሽ ነው? ክሪት ታዘሽ ነው? እሱ አንድ ሰከንድ ይበቃል። ይዞት እንዳይገባሽ እታች ወጥቼ አይሸጥ ይዞት እንዳይገባ እኮ ነገሩማ ሲመጣ ምን አሰብ ይውታ እናንተ ምን አሁን ይፈረዳል። አሁን እንደሚፈረዳው ሲመጣ እንዴ? አዎ እሺ ይሄን በኋላ እንደቁስ አይደል ይፈንዳና ይደንግጥና ለያዘውና ማለት ነው። አይኑን ጨፍኑት ይግባ። ልክ እዚህ ከገባው
ይቻላል። አሪፍ ሀሳብ አጫፍን አይኑን ጨፍነው ሂድ አንተ ሂድ። ይኸውላችሁ ስሙኝማ ሲገባ ማፍንዳት ይቻላል። አይኑን ከጨፈነ አይኑን ጨፍነው ማርቲ እኔ አንቺ በዛ በኩል ሁኚ። አይኑን ጨፍነው ስለሆነ የሚገባ አይነካሽም። እኔ እዚህ ጋር ሁኚ ነኝ። ይሄ ምናምን ነገር እንዳይገባ እዚህ ጋር ነው አይኑን መጨፈን ስለሆነ። ስማኝ ድምጻችሁ እንዳይሰማ ላሽ በሉት፣ ቀስ በሉ። ይሄ ያሳልፋል አይደል? ባስና ወደዚህ ስሙኝማ ይሄን ነገር እንለኩሰው። እንደ ያው አይለበሳ በኋላ መጡ። አይኑ ተሸፍኗል አይደል? ተሸፍኗል አይኑ። በቃ ምንም ነገር እንዳትረጋ። ሽምግልና እንግዲህ ዛሬ እኛ በጣም የምንወድ በጣም የምናከብር እህትና ወንድሞች ጓደኞች በጣም የምንወድ የምናከብር ጓደኞች እህቶች ወንድሞች ዛሬ አንተን 200,000 መግባት ምክንያት በማድረግ እዚህ ጋር አንተን ሰርፕራይዝ ልናደርግ ነው። ዳኒ ምንም አይነት ሽምግልና የለም። ተሰማ ሊደር ነው የመጣው። ወደ መሀል አስገቡት እንጂ ወደ መሀል አስገቡት። እግዚአብሔርን ምንም አልጠበቅኩም እውነት ለመናገር እኔ ሽምግልና ሲባል ደስ ብሎኛል። ለዚህ መድረሳችን ብየዋለሁ ወደ ሽምግልና መሄዳችን እና ግን ያው መጀመሪያ ሽማግሌውን ብልክ ይሻላል ነበር። ብቻ ግን እግዚአብሔርን ነው የምላችሁ ከምር አልጠበቅኩም በእውነት እኔ ጭራሽ ይሄ ነገር አምሮ ላይ አልመጣም። አከብራለሁ ኦፍኮርስ ማክበር አይቀርም፣ ግን እኔ እንደዚህ አልነበረም ያሰብኩት። ጀስት ቴንክ ዩ የዩቲዩብ ቤተሰቦችን ፎቶ ተነስቼ ነው እንጂ ፕሮግራም አዘጋጅቼ ምናምን አላሰብኩም ነበር እና አስባችሁ በመጀመሪያ አስባችሁ ወዳችሁኝ ሰብስክራይብ ያደረጋችሁ እዚህ ስላደረሳችሁ እናንተን ከልብ ነው የማመሰግነው። ምክንያቱም ምክንያቱም አንዳንድ ጊዜ በምሰራቸው ቪዲዮዎች በጣም ነው የማናደዳችሁ ተመልካቾች እና እያናደድኳችሁ ግን እኔን ወዳችሁኝ በቃ በእኔ ተማምናችሁ 200,000 ሰብስክራይብ 200,000 ሰው ዩቲዩብ ላይ በጣም ብዙ ነው እና እዚህ ጋር እንድደርስ ስላደረጋችሁኝ ስለምደግፉኝ እናንተ ናችሁ ለሰብስክራይብ ያደረጋችሁ ቪው ያደረጋችሁ ጉልበት የምትሆኑኝና ከፈጣሪ በታች ከቤተሰቦቼ በታች እናንተ ለኔ ትልቅ ቤተሰቦቼ ናችሁና በጣም ነው የምወዳችሁ። እግዚአብሔር ያክብራችሁ ማለት ፈልጋለሁ። ከዛ በመቀጠል ቤተሰቦቼን በጣም ነው የማመሰግነው። በስራዬ ሁሌም ከጎኔ ናቸው። አባቴን፣ ማሚዬን፣ እህት ወንድሞቼ ሁላችሁንም በጣም ነው የማመሰግነው። ከዚህ በላይ ትልቅ ደረጃ ደርሼ እናንተ ማኩራት ነው የምፈልገው። እግዚአብሔር ይዳኝና አኮራችኋለሁ። ጓደኞቼ በቃ በሀዘኔም በደስታዬም ከጎኔ ናችሁ። ስደሰትም አላችሁ ሳዝንም አላችሁና ሁሌ ስለማላጣችሁ በጣም ነው የማመሰግነው። በጣም ነው የምወዳችሁ። ዳንሻዬ ቆይ እዚህ ያለ እኔ መናገር የምፈልጋቸው ነገሮች አሉኝ፣ ግን ከዛ በፊት አንዴ መምጣት ነው። በጉልታ ነው ዛሬ ከኔ ጋር አረፍ በቃ እሺ። የኔን ያለማብሸቅ ስራ የለም እንዴ ዛሬ? ምን ሆናል እኮ? የምን በግ ነው? እሺ የምን በግ ኧረ ቤቲ ከሚናገረው ሰው በላይ የሚስቀው ሰው ነው የሚያናዳት። እግዚአብሔርን ይሄ ፕሮግራም ይለቅሽ አሁን ዳንሻዬ በጣም ነው እኛ የምንወድህ የምናከብርህ። ዛሬ ለአንተ የሆነ ነገር መናገር ፈልጋለሁ።
እንግዲህ ዳኒሻዬ እኔ በጣም ነው የምንወድህ የምናከብርህ። እንኳን ለዚህ ቀን አበቃ። ግን እዚህ ጋር ማውራት ያለብኝ አንዳንድ ነገሮች ስላሉ እነሱን ማውራት ፈልጋለሁ። እሺ ድል ስለተሰጠኝ ትላለህ። ያን ያህል ወደፊት መምጣት አይጠበቅብኝም። ዳኒሻዬ ይሄን ፕሮግራም በደንብ አንተ ደስ እንዲልህ በጣም ደስተኛ ሆነ ስራህን እንድትሰራ ህይወትህን እንድትመራ በጣም ብዙ የሚወዱ ከሀገር ውስጥ ከሀገር ውጭ የሆኑ ሰዎች አሉ። ታውቃቸው ብዙ ወንድሞች እህቶች አሉ ዳኒሻዬ ከማሚ ቀጥሎ ማለት ነው። ስለዚህ ይሄን ፕሮግራም ሰው እንዳይቀድመው በጣም የሚገርማችሁ ሰው እንዳይቀድመው ዳኒ 200,000 ሊገባ በጣም በቁጥር ነው የቀረውና ይሄን ወንድሜን ሰርፕራይዝ አርጊልኝ አደራ ተብሎ በጣም የምትወደው ወንድም አለ። እኔ አሁን ስም ምናምን አልናገርም፣ ምክንያቱም አንተ እኔ ፍንጮች እነግርሃለሁ አይደል? እኛ እናውቃቸዋለን። ፍንጭ እሰጥሃለሁ፣ አንተ ስሙን ትገልጻለህ። ማመስገን የምትፈልገውን ነገር ታደርጋለህ። ይሄን ሁሉ ፕሮግራም ይሄን ሁሉ ወጪ ያደረገልህ በጣም የሚወድህ ወንድም ነው። ሀገር ውስጥ አይደለም ያለው፣ ከሀገር ውጭ ነው ያለው። ነጋ ጠባ፣ ጠዋት ማታ፣ በላ ጠጣ፣ እንዴት ነው ውሎ ምናምን የሚል የሆነ ሰው አለ መቼም። ያ ሰው በአንተ አፍ እንዲጠራ ስለፈለግኩ ነው። ያ ሰው በጣም ለምወደው ወንድሜ የሚፈልገውን ነገር አድርጉልኝ ብሏል እና እኔ ዳኒ በጣም አቦለድ ይወዳል አልኩ። ከዛ እሷ ደግሞ እሺ ባሴ ከዛ አይ ምናምን ተባባልና እስቲ ቀለል ያለች የሆነች ጊፍት አለች ያን ጊፍት ስጡልኝ አለና እንግዲህ በእናንተ እኛ ሁላችንም እናውቃለን። አንተ ብቻ ስለሆነ የማታውቀው እንግዲህ ይሄ ወንድምህ ችን አነስ ያለች ስጦታ አበርክቶልሃል። መጀመሪያ ማን እንደሆነ እዚህ ጋር እንትን በል፣ ከዛ በኋላ ስጦታውን ከፍተህ እንድታይልን እንፈልጋለን። ኦኬ ከጠየቅሽኝ ጋር እንደማልሳሳት እርግጠኛ ነኝ እኮ እኛ እሱን ለማወቅ ስለፈለግን ነው። እንደማልሳሳት እርግጠኛ ነኝ፣ ምክንያቱም በጣም በብዙ ነገሮች ሰፖርት እያደረገኝ ነው እና በእርግጠኝነት ጆሲ ነው። ጆሲ ጎበዝ ጆሲ። እንግዲህ በጣም ዳኒ አይ ነው ማለት ኦፍ ኮርስ በወንድም አትደራደርም አትሳሳትም። ይሄን ፕሮግራም ሁሉ ነገር ያደረገው ይሄን ስጦታ ያደረገለት ጆሲ ከጆሃንስበርግ ነው። ስለዚህ ስጦታውን ክፈትልህ። አነስ ያለ ስጦታም ቢሆን ይከፈት። ቆይ እስቲ ገምት። አቦለት ነው ብለናል እኮ እንዳሰጠው ይገምት። ለምን ሶስቱም ፍሬማ የራሴ ነው። ሜሪ አልገባኝም። እድሜ ልኩን አቦለድ በልቶ የሚያድግ አቦለድ ብሎ እንዴት ነው የሚገምት? ባይሆን ማለት ነው በቃ የምን መጽሐፍ ነው ምናምን ብል ወይ መጽሐፍ ሰዓት። እሺ ቆይ ሁላ ባይዘው አንተ ገምት። እሺ መጽሐፍ ወይ ሰዓት? ሮያል ከረሜላ አልጠበኩም። ሰዓት፣ ሽቶ አንተ ልደርስበት ነው። ሽቶ በጣም እንደሚወድ የታወቀ ነው። ስለዚህ ዳኒ እስቲ ስጣውና ይክፈተው። በቃ ኦልሬዲ ስለደረስክበት ይከፈት። እስቲ አንድ ሮላንድ ኮራን በእናንተ እኛም ኮራን በጣም በእናንተ ጆሲ ኮራ። ዳኒሻ አቦለዱን እንዴት አየኸው? አቦለዱ እንዲህ ከሆነ እኔ ኪዳነ ምሕረትን በጣም ነው የደነገጥኩት። እግዚአብሔርን ነው የምላችሁ። የሳውን በቃ ግን ማለት ሁላችንም ማመን ስለምንፈልግ ይከፈት።
ይኸው ተልጧል። ይኸው ላጠው የስ እስቲ ጠፋብኝ እኮ መቼም አይሸውዱም አይደለ? የሆነ ቪዲዮ አይታችኋል ሲወድቅ ወይኔ የለም ተበላ ወይኔ ይብራ ይወደናል። ምን ተሰማ? አላስነካም። የመጀመሪያውን ፎቶ ነው የምነሳበት። እንዴት ነው እንደ ጀማ ሁላችን በጣም ነው የሚያምረው። እንየው እስከዛ ምስጋና ማቃችሁ። ኧረ በስመ አብ ዛሬ እግዚአብሔርን ነው የምላችሁ። በጣም በቃ ነገሮች በጣም ተደራረቡብኝና መናገር አቃተኝ። እውነት ለመናገር በህይወቴ ላይ እግዚአብሔር ሁሌም የሚያግዘኝ ሰው ያዘጋጃልና በቃ ማለት ልክ እንዳልኳችሁ ቅድም እንዳልኳችሁ እንደ ዩቲዩቡ እናንተ ሰብስክራይብ እንደምታደርጉኝ ደግሞ ከተመልካቾቼ ደግሞ ልክ እንደወንዱ እንደ እህት ሆነው ደግሞ እየደወሉ የሚያግዙኝ ሰዎች አሉና ምክንያቱም እንድበረታ እንድሰራ ያደርጉኛልና ጆሲ እግዚአብሔር እንግዲህ የሰጠኝ ወንድም ነህ ማለት እችላለሁ። ከዚህ በላይ ምንም ልልህ አልችልም። ምክንያቱም በቃ ሁልጊዜም እንድሰራ የተሻለ ደረጃ እንድደርስ ከሰዎች እንዳላንስ ታግዘኛለህና በጣም እግዚአብሔር ያክብር። ለእኔ አንተን ወንድም አድርጎ ስለሰጠኝ በቂ ነው። እውነት ነው የምልህ ከእንደዚህ ካረካቸው ነገሮች በላይ ወንድምነት ይበልጥብኛልና እግዚአብሔር በጣም ነው የማመሰግንህ። እግዚአብሔር ያክብር። እኔ ምንም ማድረግ አልችልም እና ላረካቸው ለምታደርግልኝ መልካም ነገሮች በሙሉ እግዚአብሔር በጣም ይክፈል። አመሰግናለሁ። ምንም ወሬ አያስፈልግም። ይኸው የክብር ኬክ በሰላም በፍቅር ቁረስልን። ዩቲዩብ ነው የሚበላ ነው አይበላም። እኔ ግን ይሳቅ እግዚአብሔር ሁሌ እንኳን ደስ ያላችሁ። ቆይ ተረጋጊ። ምን ታርጊ መጣሽ? ማለት የክስ ወረቀት ሰጥሽኛል አይደል? እኔ ፕሮግራም ምን ታርጊልሽ? እናቴ አንቺ አይደለሽም እንዴ? በቃ አስወጣሽን፣ አስደበደብሽው፣ አባረርሽው። በዚህ ደስታ ቀማጥሽ መበጠጥ ነው የሚፈልጊው ፕሮግራም። ቆይ ተረጋጉና እንትን በሉ። አንዴ ያከበረኝ ማን ጠራሽ? ምንድን ነው ያልገባሽ? አልገባሽም ንገሪኝ። ተጣጣ ያለብኝ አይመስለኝም። የባለ ፕሮግራም ነው። ከሰሽኛል አይደለ? ሶስት ስታሰር ስር ነው የመተሽ ጠይቂኛለሽ። አሁን ይሄ ፕሮግራም አልገባኝም። የዚህ ቤት እንዴ ኤርሚ ዝም አትበሉ እናንተ። ጥሩ በቃ ሰው ጥሩ ነው። አስወጣት። ፕሮግራም ነው አይበላሽም። የሆነ ነገር አንቺ ነገር በኋላ እንቀጥላለን። አሁን ደስታችንን በዚህ እንትን አንልም። ከአንቺ ጋር በጣም ደስ ብሎኛል። ምነው ደስታዬን ብናገርበት? እሺ በጣም ደስ ስላለሽ ነው የምሰግነው። የራሳችን ፕሮግራም ነው አይደል? አይመለከትሽም። ትናንትና ቤቲ ስንመጣ ሻርግሽ አባርሽና ቤቲ ዝም በይ ቁሚ። ደስታችን ዳኒ ይሄንን ደስታ ዳኒ ምን ቸገረ? በዚህ አራና ቸገረ ነው። ወደ ዝም ብለው ወደ ደስታችን ልበርሰን የደስታ ቀን እናቴ ንብረት መሰብሰብ ጥሩ ነው። ዳኒ ስት ማለት ግድ ነው። እግዚአብሔር እና ይሄ ፕሮግራም እንዲደምቅ የኔ ደስታ አስደስቷችሁ
ቤቱን በመፍቀድ ደግሞ ግሪን ፐርል አዲስ ገበያ አካባቢ ነው የሚገኘው። በጣም ምቹ አልጋዎች፣ ሞሮኮ ብዙ ነገሮች አሉትና ሞሮኮ ምንም ነገር ከፈለጋችሁ ሞሮኮ ባዝ አለው፣ ስቲም አለው፣ ማሳጅ አለው። አዲስ ገበያ ነው የሚገኘው። በጣም ደስ የሚል ሆቴል፣ መስተንግዷቸው ደግሞ ቤስት። በጣም ወደናቸው። በጣም ግሪን ፐርል እንግዲህ ሁላችሁም የመጣችሁ ጎብኟቸው። እረፍት ለማድረግ ከፈለጋችሁ ኤኒ ታይም መታችሁ ኤንጆይ ማድረግ ትችላላችሁ። የኔ ደስታ ስላስደሳችሁና ስለፈቀዳችሁልኝ ግሪን ፐርሎች በጣም ነው አመሰግነው። ከዚህ በኋላ በሶስቶሽም ለእንግዲህንም ስገባ ግሪን ፐርል እንገናኛለን። ምንም ፕሮግራም ላይ አይቀርም። እናመሰግናለን። በዲኮሩ ደግሞ አብሮን የነበሩት ደግሞ ያማረ ዲኮር የሰሩነት ስሜ ዲኮር ደግሞ ሁሌም አለች። ሳገባም ቀለበትም ሳረግም ምንም ሳረግ አብራ ሄደችና ስሜ ዲኮር በጣም ነው የማመሰግነው። ሁላችሁም ኮንታክቷን እናስቀምጥላችኋል። እየደወላችሁ ፕሮግራማችሁ እንዲማድመጥ ትችላላችሁ። በስሜ ዲኮር ስሜ ዲኮር አመሰግናለሁ። በጣም ነው የምናከብርሽ። በጣም ሁሌም ስለምትተባበሪ በምንፈልገው ሰዓት መጥተሽ እንደዚህ ውብ የሆነ ዲኮር ስለምታደርግልን በጣም ነው የምናመሰግነው። እሷን ማግኘት የሚፈልጉ ሰዎች ከታችን እናስቀምጥላችኋለን። የምትገኘው ፍየል ቤት ፊጋ ከአጆራ ሆስፒታል ፊት ለፊት ሁለተኛ ላይ ታገኟታላችሁ። በቃ በጣም ረክታችሁ ነው የምትሄዱት ጋይስ። ቆንጆ እንደዚህ አማራ ዲኮር ነው የምትሰራላችሁ። እንግዲህ በጎናችን ስለምትሆኙ ሁሌ በጣም ነው የምናመሰግነው። ቴንኪው